የሐቅ ስንቱ በሐቁ ያለቅሳል ሐቁን ወስደህ ከልክለኸው ስትበደረው ተልመጥምጠ ምናምን ብለ አራመጣለው እንዲሁን ቢወላሂ ወቢላሂ ወተላሂ ልጄን ያሳጣኝ ፍላን አላህ ብለን ስናበቃ እንበደራለን። ከዚያ በመመለሱ ረገድ ላይ እግሩ እንዲቀጥር እናደርገዋለን አይደል ስናመላልሰው። አተም ቢሆን ደግ አያለን ግን በተበድረን አለመመለስ قال الحبيب صلى الله ربي وسلام عليه مطل الغني ظلم አቅም ኖሮ ብድር አለመመለስ በደል ነው። الظلم ظلمات يوم القيامة የትኛውም በዳይ የቂያማ ለታ ሒሳብ አለበት መተሳሰብ አለ። ድቅድቅ ጨለማ ከፊት ይጠብቃል። وهذا يرتش በዚህ ርዕስ ዙሪያ ላይ መናገር እስኪ ከብድ ድረስ አይደል የሆነው ዛሬ። እስቲ ኹጥባዎቻችንን እዩዋቸው፣ ሙሐደራዎቻችንን እዩዋቸው። ዛሬ ላይ ስለ ረሽዋ ወይም ሪሽዋ ካልተወራ መች ሊወራ የሚገባ ይመስልሃል? الرشوة انتشرت ودخلت كل بيت አይደል? ሪሽዋ ምንድነው የሚባለው በአማርኛ? ሪሽዋ ማንኛቱ ጠፍታን መስሎ ፈርተናት እኮ لعن الله الراشي والمرتشي ጉቦም በይ የአላህ ቁጣ ይውረድበት። ጉቦም የሚያበላ የአላህ ቁጣ ይውረድበት። من القائل؟ الحبيب صلوات ربي وسلامه عليه صح በርዕሱ ዙሪያ እንኳን ማውራት በተፈራበት አለ። ولكن مال الحرام دمار في الدنيا ونار في الآخرة وكر حرام نبرتاችን ላይ ከተቀላቀለ دمار وما أصابكم من مصيبة فبما كسبت أيديكم ويعفو كثير የትኛውም ሙሲባ ሲደርስብህ እንደ ህዝብም እንደ ግለሰብም የትኛውም በላ አደጋ ሲደርስ ዝም ብሎ የመጣ እንዳይመስላችሁ የእጃችሁ የሥራ ውጤት ነው አለ አላሁ ጀለ ወዐላ። እንዲያውም አብዛኛውን እያለፍናችሁ ነው እንጂ አለ ወለው يؤاخذ الله الناس بما كسبوا ما ترك في الأرض من دابة አይደል? እያንዳንዱን የሰው ልጅ የሰሩትን ሥራ ተሳስቢያቸው በነበር አይደለም ጥፋተኞቹ ሰዎች በእነሱ ጥፋት አማካይነት ምድር ላይ የሚንቀሳቀስ ነፍስ ያለው ተንቀሳቃሽ አይኖርም ነበር።